ስለ ታይም ባንክ ከዚህም በኋላ ቪዲዮ አልሰራላችሁም። ዛሬ ሙሉ ዲቴሉን ቪዲዮ አሳያችኋለሁ። በትክክል ካያችሁ በኋላ ስራው መጀመር ትችላላችሁ። እንዴት ስራውን እንዴት እንደምትሰሩና እንዴት ደግሞ አካውንታችሁ ቬሪፋይ አድርጋችሁ እንዴት ገንዘባችሁ እንዴት እንደምትወጡ በዚህ ቪዲዮ አሳያችኋለሁ። ለዚህ ቻናል አዲስ ሆናችሁ ሰብስክራይብ ያደርጋችሁ ቤተሰብ ሆኑ። ይህን ቪዲዮ በቻላችሁ ታቅም ላይክ እያደረጋችሁ ጀምሮ አሁን ወደ ቪዲዮ ሄደን ወደ ስራው ሄደን የማሳያችሁ ይሆናል ማለት ነው። አሰራሩ ሊንክ ከፈለጋችሁ ኮመንት ስር ፒን አደርግላችኋለሁ። ያልጀመራችሁ ሰዎች ገብታችሁ መጀመር ትችላላችሁ ማለት ነው። አሁን ወደ ታይም ባንክ እንሄዳለን። እዚች ጋር 3 ነጥብ ከላይ እዚህ ጋር የቺኛው 3 ነጥብ ከላይ ያለችዋን ልክ ስነኩ እንዲያመጣላችኋል። ከዛን እዚህ ጋር እኛ አሁን ፕሮፋይል ነው በፊት የምንሞላው። እዚህ ጋር ሴቲንግ የምትላለች እቺኛውን እነካታለን። ሴቲንግ የምትሏን ከዛ እንዲያመጣልናል። ፕሮፋይላችሁ እንዴት ነው የምንሞላው መሰላችሁ? እዚች ጋር ምን ይላችኋል መሰላችሁ? እዚህ ጋር አፕዴት የሚል አለ እናንተ ጋር ይመጣል። እኔ ጋር የለም። እኔ ቬሪፋይ ስላረኩት ማለት ነው አካውንቴ። እንዲህ ነው ቬሪፋይ። ይሄን ከሞላችሁ በኋላ አፕዴት ትላላችሁ። ከዛ እንዴ ይጠፋል ማለት ነው ያቺ አፕዴት ብጫው ያለችው። ሌላኛው ነገር ምንድነው? እዚህ ጋር ቬሪፋይ አይዲ የምትላለች። አይዲያችሁን እዚህ ጋር እኔ ቬሪፋይ አይዲ ከፊት ታነሳላችሁ ከኋላ ታነሳላችሁ። ከዛ የፊት አሻራ መስጠት ነው ማለት ነው። እዚህ ጋር ቬሪፋይ ሚል አለ ማለት ነው። ከዛ የኔ ቬሪፋይድ ሆኖልኛል። እናንተም እንዲህ ነው ቬሪፋይ የሚሆነው። እምቢ ካላችሁ እየደጋጋማችሁ ሞክሩ። አሁን ደግሞ ቀጣይ ደግሞ እንዲህ ነው ስራውን ምን ሰራው ካላችሁ እዚህ ጋር እርን የምትላለች አራተኛ ላይ ያለችው በጎን ከነካችሁ በኋላ አራተኛ ላይ ያለችዋን እንዲያመጣላችኋል። ከዛ እዚህ ጋር ጌም የሚል አለ። እዚህ ጋር ሰርቬ ታክስ ኦፈር ክሊክ የሚል አለ። አሁን ጌም ላሳያችሁ። ጌሙን አንዴ ልጫነውና ጌሙን ላሳያችሁ። ከዛን ጌሙ ስትጫወቱት እንዲያመጣላችኋል። ከዛን ቆይ ላሳያችሁ እንዲያመጣላችኋል። በዚህ ጌም ማለት ነው። በእነዚህ አንድ ውስጥ አይዳችሁ አንድ ጌም አወርዳችሁ ልክ ስትጫወቱ ቦነስ ራሱ አለው። በሳምንት ነው የሚሰጠው። ስንት ሰዓት ቀረው መሰላችሁ? አሁን እሁድ ላይ ትሸለማላችሁ። ጠዋት ይገባላችኋል ብራችሁ ማለት ነው። 16 ሰዓት ቀረው ከ7 ቀን ማለት በሳምንት ነው። እዚህ ጋር እንደምታዩት ማለት ነው $818 ሰርቷል በጌም ብቻ ማለት ነው። ቦነስ ደግሞ 500 ያገኛል ዛሬ ማለት ነው። ላስት ዊክ ማለት ነው። እዚህ ጋር ማየት ትችላላችሁ። ላስት ዊክ ያገኙ ሰዎች እዚህ ጋር ገብታችሁ ላስት ዊክ ብል ባለፈው ያለፈችውን እሁድ የተሸለሙ ሰዎችን እዚህ ጋር ዝርዝር ያው ኢትዮጵያን ራሱ አለ እዚህ ጋር ቆላ አሳያችሁ። ኢትዮጵያን ያው ይታያችኋል። ስንተኛ 45ኛ ላይ ያለችው ኢትዮጵያን እዚህ ጋር አለ ማለት ነው። አሁን ስንት ነው ያገኘው መሰላችሁ? እሱ $26 ሰርቶ በሳምንት ማለት ነው። $26 ሰርቶ $5 ቦነስ አገኘ ማለት ነው። እናንተም እንደዚህ መስራት ትችላላችሁ ማለት ነው። የእናንተን የአሁኑን ማየት ከፈለጋችሁ ሊስት ውስጥ ከገባችሁ ቪኦል ትሉና የአሁኑ ይሄ ነው ማለት ነው። ከላስት ዊክ ቀጥሎ ከላይ ያለውን እሱን ትጫኑና የእናንተን ማየት ትችላላችሁ ልክ እንደገባችሁ እና እንዳልገባችሁ። እኔ አሁን አንድ ስራ ጀምሬያለሁ ላሳያችሁ። እዚህ ጋር ፕሪሚየም የምትል ይታያችኋል። እቺኛውን አንዴ ነካትና የጀመርኩትን ስራ ላሳያችሁ። እዚህ ጋር አሁን እቺኛውን ስራ ጀምሬያታለሁ። ሁለተኛ ላይ ያለችዋን የጀመርኩትን ይኸው ተካፍሎኛል ማለት ነው። አፕሩቭ ሆኛለሁ። 0.3 ካፍሎኛል። ይሄ ስራ ተዘርዟል። አሁን የቀረኝ እነዚህ ናቸው። እነዚህ ስደርስ እነዚህ ሌቭል ስደርስ ይካፈለኛል ማለት ነው። በፊት ኢንስታል አረኩኝ። ቪፒኤን እንዳትጠቀሙ። ቪፒኤን የምትጠቀሙ ሰዎች ብሎክ ነው የሚያደርጋችሁ ከአንዳንድ ምንም ርራ የለውም አፑ ማለት ነው። ቀጣይ ደግሞ ምንድነው የምንሰራው? ከነዚህ ውስጥ አንዱን ታውርዶ መጫወት ነው ማለት ነው። በትክክል ካነበባችሁ እንዴት ነው የምታነቡት? የታክስ አሰራሩ ማለት ነው። አሳያችኋለሁ። እሱ ችግር የለውም። አሁን ጌሙን ጨርሰናል። እዚህ ጋር ትመጣላችሁ። ሌላው ደግሞ ታክስ የሚል አለ። ታክስ ሰርቬም ከመጣላችሁ ሰርቬ እዚህ ጋር ነክታችሁ መጀመር ትችላላችሁ። እዚህ ጋር ሰርቬ የምትላለች አንዴ ትነካላችሁ። ከዛ እንዲህ ያመጣላችኋል። እዚህ ጋር አሁን እኔ ሰርቬ አምጥቶልኛል፣ ግን እዚህ ጋር እኔ መስራት አልፈልግም። ሰርቬ መሙላት ነው፣ ቀላል ነው። እኔ ታክስ አሁን ላሳያችሁ። እናንተ ጋርም እንዲመጣላችኋል። ግን ፕሮፋይላችሁን ካልሞላችሁ ምንም ስራ አታገኙ። በፊት ፕሮፋይላችሁን ሙሉት። ከዛን እዚህ ጋር ታክስ የምትላለች እዚህ ጋር ማለት ነው። ታክስ የምትለዋን አንዴ ጫናት አለው። ቪዲዮ እንትን እንዳይረዝም ነው እንዲህ ቾክዬ ማረው ግራ እንዳትጋቡ። ከዛን እዚህ ጋር ያመጣላችኋል። እነዚህ ስራ አሁን በእንግሊዝኛ ነው ያሉታ። እዚህ ጋር ክሬት ኢሜል የሚል አለ። ቪው ቆላሳይ ወደኋላ ለመልስ አንዴ ያውላችሁ እዚህ ጋር አሁን ኢሜል ክሬት አድርግ ይለኛል። እኔ ኢሜሉን ክሬት ማድረግ ካልፈለኩኝ እንዲህ ቀና አድርጌ እዚች ጋር ዋች ቪዲዮ 1 ሚኒት ይለኛል። አያችሁ እዚህ ጋር በእንግሊዝኛ እንዲህ ታክሱ አሰራሩ ከከበዳችሁ በአማርኛ ማዞር ትችላላችሁ። እንዴት ነው የምታዞሩት መሰላችሁ? ከላይ ቺኛውን 3 ነጥብ ትነካላችሁ። እናንተ ጋር ማለ ከላይ ያለችው በቀይ ያረኩበትን እሷን አንዴ ትነካላችሁ። ከዛን እዚህ ጋር ሁለተኛ ላይ ያለችዋን እቺኛውን ልክ ስትነኩ እንዴ ትነካላችሁ።
ከዛን እዚህ ጋር ሴቲንግ የምትላለች የሴቲንግ አይከኗን ትነካላችሁ። ሞር ላንጉጅ የምትላለች እዚህ ጋር ማለት ነው። አያችኋ? እቺን አንዴ ትጫናታላችሁ። ከዛን አማርኛ ምናምን የሚላለ አንዱን መርጣችሁ ልክ ስታረጉት ማለት ነው። እኔ አማርኛ ያረኩት አሁን ሙሉ ስራው በአማርኛ ነው ይመጣልኝ። ቆይ ላሳያችሁ ወደኋላ መልሼ። ቆይ ያው ትራንዛክሽን ልበለው። ያው በአማርኛ አያችሁ፣ እንደዛ መቀየር ትችላላችሁ አማርኛ። ከዛን ስራው ምንድነው የሚለው እንዲህ ወደ ዩቲዩብ ቪዲዮ ሂድና ይላችኋል። ያው እዚህ ጋር ማንበብ ትችላላችሁ። ይችኛውን ሊንክ ነክተ ማስጀመር ትችላለህ ይለኛል። እኔ ወደኋላ ልመለስ እኔ መስራት ስለማልፈልግ ማለት ነው። ወደ ኋላ ስመለስ እንዲህ ታክሱን ማለት ነው እንዲህ ገብታችሁ ካያችሁት በኋላ እዚህ ጋር ደግሞ ክሊክ የምትላለች እዚህ ጋር ክሊክ የምትላለች አንዴ ጫናት አለው። አንዴ ስጫናት ክሊክ ማለት ነው እንትን ነው ቪው ነው 5 ሰከንድ ነው ቆይበት የሚለኝ። አሁን እንዲያጠራና ማለት ነው ቬሪፋይ እንትን ራይት ምልክት እዚህ ጋር ያመጣልኛል። እንደምታዩት አንዴ ዙም ላድርገው። ያው አንዴ ራይት ያመጣልኛል። እዚህ ጋር እንዲህ የምትሽከረከረው ቦታ ራይት ሲያመጣ ነው ወደ ስራው መንገበው ማለት ነው። ሁሌ ስራው አይኖርም የዚህኛው ክሊክ የሚለው ማለት ነው። አሁን ያመጣልኛል። ያው ሳክሰስ ብሎኛል ያስገባኛል ቀጥታ። አሁን እዚህ ጋር ምን ይለኛል መሰላችሁ? እንደቀደሙ መቀየር ትችላላችሁ። አማርኛ ወደ አማርኛ ቀየራችሁ ማለት ነው። እዚህ ጋር ቪው 5 ሰከንድ ቆይ ይለኛል። እንዴት ነው የምንሰራው? እዚህ ጋር ቪው የሚል አለ። እዚህ ጋር ቺኛውን አይካን አንዴ እነካታለን። 0 ይከፈለናል ማለት ነው። ቺኛውን ሰብስበን ነው እኛ ብራችንን የምናወጣው። ከዛን 1 2 3 4 5 ሰከንድ በቃ ከፍሎኛል። ጮዋል እሱ ራሱ አያችሁ ሲጮህ። ከዛን በቃ ጨርሰናል። ቀጣይ ኒው ክሊክ ብላችሁ መስራት ትችላላችሁ ማለት ነው። ያልገባችሁ ነገር ካለ ንገሩኝ ኮመንት ስር፣ ችግር የለውም። አሁን ደግሞ እንዴት ደግሞ ብራችሁ እንዴት እንደምትወጡ አሳያችኋለሁ። እዚህ ጋር አሁንም ሴቲንግ ምልክቷን እዚህ ጋር አሁንም ብራችሁን ለማውጣት ሴቲንግ ምልክቷን አንዴ ነካታለን። ሴቲንግ ምልክቷን አንዴ ስነካት እንዴ ውስጥ ያስገባናል። እዚህ ጋር ፔመንት ሜተድ የምትላለ የቀደም ቦታ ተመልሰን ማለት ፔመንት ሜተድ የምትላለች እዚህ ጋር እንዴት ተነካላችሁ። እኔ እዚህ ጋር እንደምታዩት ሊትኮይን ቬሪፋይድ ሆኖልኛል። በየሰኞና አርብ ሐሙስ ለራሱ ብራችሁን ይልኩልኛል ጠዋት ማለት አንድ ሰዓት ላይ። ከዛ ቬሪፋይ ሆኛለሁ። እናንተ እዚህ ጋር አንዴት ትጫኑታላችሁ ሊትኮይን የምትሏን። እናንተ ጋር እንደዛ አይመጣም። ሰሌክት አንዱ ትመርጣላችሁ። ከዚህ ፔፓል ያላችሁ ሰዎች ፔፓል ትመርጣላችሁ። እኔ ሊትኮይን ስላለኛውን ሊትኮይን ገብቶልኛል ማለት ነው። አሁን ወደ ኋላ እመለሳለሁ። ከዛን አድሬሱን እዚህ ጋር አምጥቼ እንደምታው ከስር አምጥቼ እዚህ ጋር አስገባና አፕዴት እለዋለሁ ማለት ነው። አፕዴት ካልኩት በኋላ እዚህ ሰፈር ፓስወርድ የሚል ምናምን ነገር ይመጣልኛል። ቀጥታ ለራሳቸው ብሩን ይልኩልኛል። እዚህ ጋር የሚመጣላችሁ ምን መሰላችሁ? አፕዴት ካላችሁ በኋላ ቲምቦክስ የከፈታችሁበትን ፓስወርድ ይጠይቃችኋል እዚህ ጋር። ከዛን ሮቦት አለመሆናችሁን ቼክ ያደርግና በኢሜይላችሁ እንትን ይላካል። ገብታችሁ ክሊክ አድርጋችሁ ወደዚህ ሲገቡ ኮንፊርም ይሆናል። ሰኞና ሐሙስ ሁሌ ጠዋት 1 ሰዓት ላይ ይገባላችኋል በራችሁ። ሚኒመም $3 ከደረሳችሁ $3 ከረቀማችሁ ነው ማለት ነው። ግን አካውንት በፊት ቬሪፋይ ካላደረጋችሁ ምንም ስራ አታገኙ፣ ብራችሁም አይላክም ማለት ነው። ከዛ ደግሞ እኔ የወጣሁትን አሁን ላሳያችሁ። ሪዲየም ብዬ እዚህ ጋር ሪዲየም የሚል አለ። ይኸው እዚህ ጋር ሪዲየም የሚል ያው $9 ባለፈው አሳይቻችሁ ነበር። ከዛን ቀጥሎ ደግሞ $3 ዊዝድሮ አድርጌያለሁ ማለት ነው። በሊትኮይን ያስገባሁት ማለት ነው። አድሬስ $9 አስገብቻለሁ። ፔንዲንግ ብሎኛል። እንዲህ ኖቲፊኬሽን ራሱ ይደርሳችኋል ማለት ነው። ያልገባችሁ ነገር ካለ ኮመንት ስራ አሳውቁኝ። ይመቻችሁ።